እኔ እስከማውቀው ድረስ ያም ሆነ ይህ አልዘመተም አብይ። በጣም ብዙ ሰው አብይ የት ነው የምታውቀው ነገር አለ ወይ ምናምን እያለ ሰሞኑን በጣም ሲያዋክበኝ ስለነበረ እዛው ግንባር አካባቢ ካሉ አገር ቤት ካሉ ወይ ከውስጥም የወታደራዊ ደህንነት አካባቢ ካሉ ሰዎች ሪሊ የት ነው ያለው ይሄ ሰውዬ ብዬ ጠየቅኩኝ። እና ግንባርም ካለ እንግዲህ ግንባር አካባቢ ያሉ ሰዎች ይነግሩናል ብለን እና ትናንት ኦልሞስት በዚህ ሰዓት አካባቢ ያገኘሁት መረጃ እንደሚጠቁመው ሰውዬህ እንደዚህ ነው የተባለው። ሰውዬህ ሰኞ ጠዋት ሰመራ አፋር መጥቶ ነበር። ከዛ ማምሻውን ተመልሶ አዲስ አበባ ገብቷል። አንዳንድ ፎቶ ተነስቶ ዞር ዞር ብሎ ሄዷል። ከዛን ጊዜ ጀምሮ በቤተ መንግስት ቁጭ ብሎ ነው ያለው እና ዝም ብሎ የፕሮፓጋንዳ ወሬ ነው የሚል ነገር አስተላልፉ። ልክ እንደዚሁ ቃል በቃል ነው በእንግሊዝኛ ተርጉሜ የለጠፍኩትና ከዛ እንግዲህ ዛሬ ያንን ካውንትራክት ለማድረግ ይመስላል እንደተባለውም በአፋር አካባቢ ተንቀሳቅሼ ካሳጊታን ምናምን አስለቅቄ ጭፍራን አስለቅቄ እንደዚህ የሚል ንግግር ሲያደርግ ነበር ዛሬ። ግን ያው again it's a confirmation ለዛች ለፎቶ ኦፕ ሄዷል። ከዛ በኋላ ቤቱ ነው ያለው። ስለዚህ የት ነው የለም ምናምን የሚባለውን ነገር ደግሞ በርግጥም እንዳልዘመተ ስንናገር ያቺን ካውንትራክት ለማድረግ ወደ ውጭ ወጣ ይመስለኛል። ከዛ ተረፈ ያው የቃቃ ጨዋታ ስለሆነ አብይ የያዘው ነገር ብዙ ሲሪየስ ቁም ነገር አድርገን ልናየው አይገባም ብዬ ነው። አንደኛው ትርጉሙ የሰላም ድርድር ምናምን እያሉ እንደራደራለን ቅድመ ሁኔታ አስቀምጠን ምናምን ሲሉ የነበረው ነገር ዋጋ ቢስ እንደሆነ የሚያሳይ ነው። የክተት አዋጅ ምን እያሉ በአንድ በኩል የሰላም ድርድር እናደርጋለን ሲሉ የነበሩ ሰዎች አሁን ግን ለየለት ማለት ነው። በቃ በመጨረሻው ደረጃ እሱ ራሱ ፐርሰናሊ በግል ራሱን ኮሚት አደረገ ወደ ጦርነቱ ማለት ወደ ጦር ግንባር ማለት ምንም አይነት የሰላም ድርድር አይኖርም ማለት ነው። ሁለተኛ ቀደም እንዳልኩት ህዝቡን ለማነቃቃት ይረዳ ይሆናል። ታማኝ የሆኑ የሱ ደጋፊዎችን ግን ደግሞ ከደጋፊነት ባሻገር ብዙም ወደ ሜዳ ለመውጣት ቁጭ ያሉ ከተማ ቁጭ ብለው መሪዬ ጀግናዬ ምናምን የሚሉት ማለት ነው በዚህ በፌስቡክ እንደዛ አይነት ሰዎች ተደፋፍረው ወደ ካምፕ እንዲገቡ ለስልጠና ያበረታታ ይሆናል። ሌላ ሲኒስተር የሆነ ሎጂክ እኔ ብዙም አላውቅም ምን ያህል እውነት እንደሆነ ግን ጓደኞቹንም እንዳይሸሹ ለማድረግ ነው የሚል ነገር አለ። ባልደረቦቹ በጣም ተስፋ ስለቆረጡ ወደ የሚጠፉበት ቦታ ሊጠፉ እያዩ ነው አማራጮቻቸውን የሚል ነገር ስላለ ወደ ግንባር ሁሉም ሰው ይክተት አመራሩ በሙሉ ምናምን ተብሎ ስለተላለፈ እሱም ራሱ ወደ ግንባር ይወጣል ማለት እነዚህ የሚጠፉ የሚከዱ ምናምን ሊከዱ የሚችሉ ወታደራዊ ጀነራሎች እና የደህንነት ሰዎች የራሱ የሚኒስትር የካቢኔ ሹሞች እነዚህም በሙሉ እንዳይከዱ ለማድረግ ጠርንፎ ለማስገባት ነው የሚል አንዳንድ ጥርጣሬዎች አሉ። ሰራዊት እኮ የለውም አሁን እኮ ሚሊሻ ነው ያለው እና ወግ ያለው በወታደራዊ ሙያ እና ክህሎቱ ያለው ወታደር ኦሬዲ አልቋል እኮ ብዙ ክፍለ ጦሮች ተደምስሰዋል። ፍርፋሪ ነው የቀረው እና ሚሊሻ ነው ያለው እና እነዚህ ፋኖች የክልል ልዩ ኃይል ምናምን የተራረፉ ናቸው ተጠርቃቅመው ያሉት። ስለዚህ እነሱን ተስፋ ያስቆርጣል ምናምን አሁን እኮ እነሱ አይደሉም እነሱማ ብለው ቋቃታቸው በእነሱ ለማሸነፍ አልቻሉ። አዲስ ምልምል ለማጠናከር እነሱን ለማበረታታት ነው እንደዚህ አይነት ፕሮፓጋንዳ ያለው እንጂ ሲቪሊያኑን ህዝብ እንደገና ወደ ጦርነቱ ለማስገባት እና የተለያዩ የቴክኖሎጂ መሳሪያዎችን ተጠቅሞ ጊዜ ለመግዣ የሚረዳው የሚማገድ ህዝብ ለማበረታታት ነው እንጂ ሰራዊቱንም ኢንስፓየር ማድረግ ካቆመ ቆየኮ። ሰራዊቱን ማነቃቃት ፈጽሞ ስለማይችል እኮ ነው ሰራዊቱ በየሜዳው ተንከርፍፎ አንድ ስቴዲየም የሚሞላ ህዝብ እጅ የሚሰጠው። በቀደምለት የተማረኩ ሰዎች ማአት መግለጫ በሱ ላይ ሲያወጡ ነበር መፈክር ሁሉ ይዘው ማለት ነው። ያ ሁሉ ክፍለ ጦር ተደምስሶ ሰው ሁሉ አብይ ነው ጁንታ እያሉ እስኪዘፍኑ ድረስ ማለት ነው። ራሳቸው ሰዎች ጁንታው ራሱ አብይ ነው የሚሉ ሰዎች ነው የሰማነው። ለራሱ ስልጣን ብሎ ነው ሳያሰለጥነን ነው ምናምን ሲል ይሄ ሁሉ ወታደር የሚያሳየው እንደ የጦር ኃይሎች ጠቅላይ አዛዥ ምንም ተሰሚነት እንደሌለ ምንም ቦታ እንደሌለ ምንም ምትሰራውን እንደማታውቅ ነው። አንዱ ለምሳሌ የተለያዩ ክፍለ ጦሮችን ብዙ ጊዜ ስለሚበትናቸው ማለት ስለሚፈውዛቸው
ከዛ ግንባር ያመጣና እዚህ ጋር ይከታቸዋልና የትኛው ክፍለ ጦር እንደሆነ እንኳን አያውቁም አንዳንዴ ሲማርኩ ሰዎች ምክንያቱም ቶሎ ስለሚዘዋወሩ ማለት ነው። ይሄም ትክክለኛ አስተዳደር አይደለም ለሰራዊት። ያንድን ክፍለ ጦር ሰራዊት ከየትኛው ወዴት እንደሄደ ሳያውቅ ቁጥሩን እንኳን ለይቶ ሳያውቅ በየግንባሩ የሄደ እየተፍገመገመ እየተማረከ ያለቀ ነው የቆየው። ይሄ የሚያሳይ ነገር እንደ መሪ እንደ የጦር ኃይሎች ጠቅላይ አዛዥ ጦሩን አነቃቅቶ ለድል ማብቃት፣ ጦሩን አነሳስቶ ማሰማራትና ተከታትሎ ለድል ማብቃት፣ ጦሩን የፖለቲካ ግብ እንዲኖረው ግንባሮቹ ላይ የሚደረገው ትግል ፖለቲካዊ ፍትሃዊ ፖለቲካዊ ግብ እንዲኖረው እንዳለው ማረጋገጫ መስጠት እና ከዛ ማረጋገጫ የተነሳ በልበ ሙሉነት ድልን እንዲያስቆጥር ማድረግ ካልቻለ አንድ የጦር ኃይሎች ጠቅላይ አዛዥ ወድቋል ኦሬዲ። ምክንያቱም ደግሞ ይሄን የማይችለው ስለማይችል ብቻ አይደለም ስለሌለው ነው። የሚዋጋው ጦርነት አንድም ፍትሃዊ ዓላማ የለውም። የሚዋጋው ጦርነት የእብሪትና የዘር ማጥፋት ጦርነት ነው። የመስበር የማጥፋትና የመቅበር ይላል። አሁንም ዛሬም በዚህ አሁን ከታየው ቪዲዮ ጋር ተያይዞ በኦሮምኛ የተናገረው ነገር እንቀብራቸዋለን ኒያዋላ ነው የሚለው። ጠላቶቻችንን እንቀብራቸዋለን የማጥፋት ነው። እነዚህን ይሄ አይነት ቂም ከሆነ ጥላቻ እንጂ ሌላ ፖዚቲቭ ግብ የለው። ስለዚህ እነሱን ማጥፋት የሚል ነው። ለምንድን ነው የምናጠፋው ብሎ የሚጠይቅ አንድ ሰው በህሊናው ከተነሳ ምንም መልስ የለም። ስለዚህ ልጆቹ ለምን ብለው ነው የሚዋጉት? ለሚሞቱት ልጆች አፒሊንግ የሆነ ትርጉም የሚሰጥ ዓላማና ግብ ልታስታጥቃቸው ይገባል። ያ ደግሞ የአመራር ብቃት ነው። እሱ ጀነራሎቹን ካነቃቃ ጀነራሎቹ ወታደሮቻቸውን የሰንሰለቱን ጠብቀው ያነቃቃሉ። የተነቃቃ ዓላማውን የሚያውቅ ሰራዊት በምንም አይነት አይሸነፍም። ምን ብሎ ለማን ብሎ ህይወቱን እንደሚሰዋ የሚያውቅ ሰራዊት። ያየናቸው ልጆች የተማረኩት ልጆች አዛውንቱ ሚሊሻው ይሄ የሚማረከው ሰው ሁሉ የሚነግርህ ነገር እንደው ዝም ብለው ነው የላኩን፣ ለምን እንደመጣን እንኳን አናውቅም፣ ምንም አልሰለጠንም፣ አንድም ጥይት አልተኮስንም፣ መሳሪያ ይሰጡን እኮ እዚህ ጋር ነው፣ በደንብ እንኳን አላስታጠቁንም፣ የት እንደምንሄድ አልነገሩንም፣ ግድብ ትጠብቃላችሁ ተብለን ነው እንደዚህ የሚሉት። ይሄ አንደኛ ራሱ የጦርነቱን ዓላማ አያውቅም፣ ሁለተኛ ለሰራዊቱ አይነግረው። ያልተነገረው ሰራዊት ሄዶ እጁን ይሰጣል ክርፍፍ ብሎ። አንድም ሳልተኩስ ነው የተያዝኩት ነው የሚሉት በአብዛኞቹ አንድም። እና ይሄ እንደ ኮማንደር ኢን ቺፍ ኦሬዲ ፌል አድርጓል። የአንድ አገር መከላከያ ሰራዊት ከዳር እስከ ዳር ሲፈርስ እንደ የጦር ኃይሎች ጠቅላይ አዛዥ ብኩን ነው ማለት ነው። ይሄ መሪ ኮምፕሊትሊ አብሶሉትሊ ብኩን ነው። ስለዚህ አብቅቷል። የሱ የጦር ኃይሎች ጠቅላይ አዛዥነት በተግባር በተጨባጭ ወድቋል፣ አብቅቶለታል ማለት ነው። ስለዚህ አሁን በግንባር በመሄድ ዋጋለው ምናምን የሚለው ቅድም እንዳልኩት የሁሉ አድራጊነት ስሜትን የተጎናጸፈ በሽታ ህመም ስላለበት እና ያው ይሄንን እንደ ህፃን የሚሞኝለት ህዝብ ያለ ስለሚመስለው ሌላ ከእምነትም ጋር